ቀድመሽ የምትሸልኝ አውጪ ትናንሽ ተናል ፊትሽ ጥሩ አይደለም የተፈጠረ ነገር አለ ምን የተፈጠረ ነገር አለ ይብልስሽን ቀይርና የሚበላ ነገር ቀምሰሽ ማናከርሽ ነገር አለ እንዴ ማንነትሽ ምን ተፈጥሮ ነው ምንም አልተፈጠረም ይልቁንስ ቶሎ ብለሽ ቀይርሽ ጠብቅሻለሁ ማይኪ የኔውት ለማይ ጨርሽኝ እኮ ምን ላድርግ አልጠግብሽ ብዬ እኮ ነው የኔ ቆንጆ የኔ እናት የኔ ልጅ ንገሪኛ ምን ልንገርሽ ስለ ብሩክ ነው ብሩክ እዚህ ትምህርት ቤት ስገባ ብቻውን ወንበር ላይ ቁጭ ብሎ አይቼው ከዛ እሱ ጋር ሄጄ ስቀመጥ አትቀመጪም በሚል ጸብ ነበር የተዋወቀ ለምንድን ነው አትቀመጭም ያለሽ ያና ቦታ ስለሆነ ነው በሰዓቱ ደግሞ ከሷ ጋር ተጣልቶ እሷ ደግሞ ክፍለ ሀገር ጥላው ሄዳ ነበር ሀና ማለት እቺ ባለፈው ከአክስቷ ጋር መታዝ ያናገረች ልጅ ናት አዎ ብሩክ እሷን ነው የሚያፈቅረው አዎ እሷን ነው የሚያፈቅረው በወቅቱ በምን ነበር የተጣሉት ድንገት ከተዋወቀችው ልጅ ጋር በ10 ቀን ቁማር ፍቅር አስይሻለሁ አላት እሷ ደግሞ አታሲዘኝም ብላ ተወራረዱ እና ግን አፈቀረችው ብሩክ ደግሞ አይነን ሲሰማ አበደ ይሄ ማለት እኮ ሀና ለብሩክ ፍቅር የላትም ማለት ነው እኔም እንደሱ አስቤ ብዙ ታግዬ ነበር እና አልተረዳሽም ከዛ በመሃል አደጋ ደርሶበት የመርሳት ችግር አጋጥሞት ነበር እና በረሳ ጊዜ ደግሞ እኔም ብቻ ነበር የሚያስታውሰው ከዛስ ለተወሰነ ጊዜ አፈቅርሻለሁ ብሎ አብረን ቆንጆ ጊዜያቶችን አሳለፈን ከዛን ግን ማስታወስ ይችላል ተወሽ አልተወኝም እና ምን አደረገ ከትውስታ በፊትና ከትውስታ በኋላ ሁለት የሚያፈቅራቸው ሴቶች ኖሩት ከዛን ግን መምረጥ ግዴታ ሲሆንበት እሷን መረጠ እና ዝም አልሽ አማራጭ አልነበረኝም እማዬ ከብሩኬ ጋር ብዙ አለም ነበር ግን ደግሞ በቃ ፈጣሪ አልፈቀደው ወይኔ ልሳ ለመሆኑ ሀና ታፈቅረው የነበረውስ ልጅ እማዬ በቃ ተይ የኔ ልጅ ይሄን ሁሉ ስቃይ ብቻሽ እንድትሰቃይ ስላደረኩሽ ይቅርታ መጥቼሽ ላይ ማማ መጥቻለሁ ምግብን በላሁ ልብሴን ቀይሬያለሁ እሺ ምንድን ነው የምታማክሪኝ የምፈልግሽ የኔ ልጅ በጣም እንደምወድሽ ታውቂያለሽ አውቃለሁ ከምንም በላይ ደግሞ ማታሽኝን ነገር ደስ ይለኛል እንዴ ኧረ ማሚ በእናትሽ እያስጨነቅሽኝ ነው ትምህርት ቤት እኛ ትምህርት ቤት ምን ተፈጠረ አሁን እናንተ ትምህርት ቤት ርዕሰ መምህሩ ደውሎልኝ ነበር ነገ እንደሚፈልገኝና ቢሮ ሂጄ እንዳናገረው ጠይቆኛል ማንን አንቺ አሁን ምን ወደ ነገጥሽ ናይ ለምን ፈልገውሽ ነው እንዴ ቆይ ሲጀመር ስልክሽን ከየት አምጥተው ነው
ያኔ ስትመዘገቢ የወላጅ ፎርም ላይ ሞልቼው ነበር። ከዛ ነው አሁን ለጠየቅኩሽ ጥያቄ ትክክለኛ መልስ እንድትሰጪኝ እፈልጋለሁ። ለምንድን ነው የጠሩኝ? ምንድን ነው ማሚ? ያጠፋሽው ጥፋት አለ? የለም። ታዲያ ያለ ምክንያት ነው እንዴ ጠሩኝ? ማሚ በእናትሽ እያስጨነቅሽኝ ነው። መቼም የገባሽልኝን ቃል ትተሽ ከያሬድ ጋር እንደገና ማውራት አልጀመርሽም አይደለ? ቤዛ መልሽልኝ እንጂ። ማሚ በቃ አልዋሽሽም። ያሬድ ከአባቱ ጋር ተጣልቶ ከቤት እንዳይወጣ አግተውት ነበር። ከዛ በስንት መከራ ሲመለስ ማውራት ጀምረናል። ማገት? ለምን እንዴ? ልጁ ለምን ያገታል? እሺ እኔ ለምን እንደፈለጉኝ መገመት ትቻለሽ? ማሚ አላውቅም። ከሆነ ጥሩ በቃ ሂጂ ግቢ። ይሁን የደበቅሽ ነገር ነው። የኔ ተዘጋጃችሽ? አዎ ተዘጋጅተሽ። እሺ በይቁስ ደርሶ እንዴ ወይ ከመቼ ጀምሮ ነው ደግሞ ለኔ ቁስ? ከዛሬ ጀምሮ ነው። ከዛሬ ጀምሮ ለምን? ምክንያቱም እናትነቴ በይፋ የታወጀው ገና ትናንት ስለሆነ። ይሄን ያለ የተለየ ምን ሰርተሽልኝ? ይልቅ ነይና እናትነቴን ከተቀበልሽ በኋላ ያዘጋጀውልሽን የመጀመሪያ ቁርስ ብይ። እሱስ ልክ ነሽ። እሺ በቃ ነይ እዚህ አልኩሽ እኮ ነይ እዚህ ብይ። እንዴም ይብላ እዚህ ጋር ነው የምበላው። እሺ እኔ ልጅ በቃ ላምጣልሽ። እሺ የኔ ቆንጆ ልጅ ምን ችግር አለ? እኔ ባልሽ ጀምሮ